ኢትዮጵያ በኪነ ጥበብ የተባረከች ምድር ናት። በየዘመናቱ ድንቅ ድምፃውያን ይነሳሉ። ነገር ግን በአጭር ጊዜ ውስጥ የሕዝብን ልብ ሰርቃ በውበቷና በድምጿ ብቻ ሳይሆን በትትናዋም ጭምር የምትወደድ አርቲስት ማግኘት ብርቅ ነው። ዛሬ የምናወራው ስለሷ ነው፣ ስለ ቬሮኒካ አዳነ። ከአዲስ አበባ ሰፈሮች ተነስታ የኢትዮጵያ ሙዚቃ ደማቅ ኮከብ እስከ መሆን የደረሰችበት ሚስጥር አነጋጋሪ ታሪኳ እናስቀኛቸዋለን። ከፍቅረኛዋ ጋር ያላት ግንኙነትና በብዙዎች ዘንድ ጥያቄ የፈጠረውን የግል ህይወቷን ዝርዝር መረጃ ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ቬሮኒካ አዳነ የተወለደችው በአዲስ አበባ ከተማ ነው። እድገቷም እዚሁ ታሪክና ባህል በሞላባት ዋና ከተማ ውስጥ ነበረ። ገና በልጅነቷ የሙዚቃ ስሜት በውስጧ እንዲቀጣጠል ያደረገው ቤተሰባዊ ድባብ ነበር። ቬሮኒካ ለሙዚቃ ያላት ተሰጥኦ ያገኘችው ከፈጣሪ ቢሆንም ክህሎቷን ግን ያዳበረችው በቤተ ክርስቲያን ውስጥ እንደነበር ይነገራል። መጀመሪያዎቹን የዜማ ድምጾች ያወጣችው በሰንበት ትምህርት ቤት መዝሙራት ውስጥ ነው። ይህ ቆይታዋ ድምጿን እንዴት መቆጣጠር እንዳለባትና መድረክ ላይ እንዴት መቆም እንደምትችል ትልቅ ትምህርት ሆኖላታል። ልጅ ሆኜ ቢሆን ሙዚቃ የህይወት አካል ነበር ትላለች በቃለ መጠይቆቿ። ቬሮኒካ ለቤተሰቦቿ ታዛዥና በትምህርቷም ጎበዝ ተማሪ እንደነበረች የልጅነት ጓደኞቿ ይመሰክራሉ። የቬሮኒካ የትምህርት ህይወት ከኪነ ጥበብ ጋር የተቆራኘ ነበር። የመደበኛ ትምህርቷን በአዲስ አበባ ከተማ ካጠናቀቀች በኋላ ከፍተኛ ትምህርቷን ተከታትላለች። ብዙዎች እንደሚገምቱት ቬሮኒካ ሙዚቃን ብቻ አይደለም የምታውቀው፣ ይልቁንስ በቢዝነስና ማኔጅመንት ዘርፍ ትምህርቷን የተከታተለች በመሆኗ ዛሬ ላይ ራሷን ችላ የምታንቀሳቀሳቸው የጥበብ ስራዎችን ስኬታማ እንዲሆኑ የትምህርት ዝግጅቷ ትልቅ ሚና ተጫውቷል። በኮሌጅ ቆይታዋ ወቅትም ቢሆን በተለያዩ የኪነ ጥበብ ምሽቶች ላይ በመሳተፍ ድምጿን ለሰዎች ማሳወቅ ጀምራ ነበር። ያኔ ገና ዝነኛ ሳትሆን ድምጿን የሰሙ ሰዎች ይህች ልጅ ወደፊት ትልቅ ቦታ ትደርሳለች ብለው እንደሚተነብዩም ይታወሳል። ወደ ሙዚቃው ዓለም በሙያው መንገድ የገባቸው እንደ አውሮፓውያን አቆጣጠር በ2018-2019 አካባቢ ነበር። የመጀመሪያ ስራዎቿን ስታወጣ የነበረው አቀባበል እጅግ አስገራሚ ነበር። በተለይ ሰበብ የተሰኘው ዘፈን ሲለቀቅ በኢትዮጵያ የሙዚቃ ገበያ ውስጥ አዲስ ንፋስ ይዞ መጣ። ከዛ በኋላ ግን ጉዞዋን ወደ ኋላ አልተመለሰም። ተከታታይ ስራዎችን ለቀቀች። ቬሮኒካ አዳነ በዩቲዩብ በሚሊዮኖች የሚቆጠሩ እይታዎችን በማግኘት ከአንጋፋ አርቲስቶች ጋር እኩል መሰለፍ ችላለች። ድምጿ ብቻ ሳይሆን በዘፈን ቪዲዮዎቿ ላይ የምታሳየው የትወና ብቃት አርቲስት የሚለውን ስም ምሉ ያደርገዋል። አሁን ወደሚጠበቀውና ብዙዎችን ወደሚያጓጓው የቬሮኒካ የግል ህይወት እንለፍ። ቬሮኒካ አዳነ የግል ህይወቷን እንደ መጋረጃ ሸፍና መያዝ የምትመርጥ ብልህ አርቲስት ነች። ቢሆንም ግን ከህዝብ ዓይን መደበቅ ያልቻሉ አንዳንድ አነጋጋሪ ጉዳዮች አሉ። ከዳዊት ጽጌ ጋር የነበራት ግንኙነት። የኢትዮጵያ አይዶል አሸናፊ ከሆነው ዳዊት ጽጌ ጋር የነበራት ቅርበት ለብዙ ወራት የኢትዮጵያ ሚዲያዎች መነጋገሪያ ነበር። በየዝግጅቱ አብረው መታየታቸው፣ በማህበራዊ ሚዲያ የሚለጥፏቸው ፎቶዎች ጥንድ ናቸው የሚል ወሬ እንዲናፈስ አድርጎታል። ብዙዎች ቬሮኒካና ዳዊት ጋብቻ ሊመሰርቱ ነው ብለው ሲጠብቁ ነበር። ሆኖም ግን ሁለቱም አርቲስቶች ግንኙነታቸው የጥበብ ጓደኝነት ብቻ እንደሆነ በተለያዩ ጊዜያት ገልጸዋል። ትዳርና አሁናዊ ሁኔታዋ። እስካሁን ባለው ይፋዊ መረጃ ቬሮኒካ አዳነ ትዳር አለመመስረቷን በተለያዩ አጋጣሚዎች ተናግራለች። ነገር ግን በህይወቷ ውስጥ በጣም የምትወደውና የምታከብረው ሰው እንዳላት በተለያዩ አጋጣሚዎች ፍንጭ ሰጥታለች። ቬሮኒካ ስለ ፍቅር ስታወራ ፍቅር መስዋዕትነት ነው ትላለች። በአሁኑ ሰዓት ትኩረቷን ሙሉ በሙሉ በስራዎቿና በራሷ እድገት ላይ አድርጋለች። ቬሮኒካ ከድምጿ ባሻገር በትትናዋ ትታወቃለች። በቃለ መጠይቆቿ ላይ የምታሳያቸው መረጋጋትና
የታላላቅ አርቲስቶች የምታሳየው አክብሮት ለብዙዎች ምሳሌ ሆኗል። በተጨማሪም በድብቅ የምታደርጋቸው የበጎ አድራጎት ስራዎች እንዳሉ ይነገራል። በተለይም ሕፃናትንና አረጋውያንን በመርዳት ረገድ የራሷ የሆነ ተሳትፎ ቀላል የሚባል አይደለም። ቬሮኒካ አዳነ ጉዞ ገና ጅማሬ ቢሆንም የደረሰችበት ደረጃ ግን እጅግ አስደናቂ ነው። ከቤተ ክርስቲያን መድረክ እስከ ትልልቅ ኮንሰርቶች፣ ከታዳጊነት እስከ ዝነኝነት ድረስ የሄደችበት መንገድ በትህትናና በጽናት የተሞላ ነው። ቬሮኒካ ለኢትዮጵያ ሙዚቃ አዲስ ቀለም፣ ለወጣት ሴቶች ደግሞ አዲስ ተስፋ ሆና ብቅ ብላለች። ውድ ተመልካቾቻችን ዛሬ ስለ ቬሮኒካ አዳነ ያዘጋጀነው መረጃ ይህንን ይመስላል። እናንተስ ስለ ቬሮኒካ ምን ትላላችሁ? የትኛው ዘፈኗ የፍቅር ህይወታችሁን ያስታውሳችኋል? ከዳዊት ጽጌ ጋር የነበራትን ግንኙነት ምን ይመስላችኋል? አስተያየታችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ላይክ ማድረግና ለጓደኞቻችሁ ሼር ማድረግ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አስገራሚ አርቲስቶች ህይወት እንዲሁም በሌላ ታሪክ እስከምንገናኝ ሰላም ሁሉ ይግጠማችሁ። ቻው ቻው። ይህ ሃሁ ኢንተርቴይንመንት ነው።